ተመልከቱ። አሁን ይሄኛውን 20 ሺህ ብር ይዩት። 20 ሺህ ብር ገብቶልሃል። አሊ ሙሐመድ ሳሊ ነው የሚለው አያችሁ። ፎር አብዱልዋሊ ሀጂ አማን ይሄ የራሴ ስም ነው በቀኑ ምናምን ብሎ አሁን ይሄ ሪሲት ትክክለኛ ነው። ምንም የጎደለው ነገር የለም። ለሚጣደፍ ሰው ማለት ነው። ይሄ ነገር ያጋጠመኝ ቴሌግራም ላይ የሆነች ልጅ ሰላም አለይኩም ካለችኝ በኋላ በጣም ቸግሮኝ ነው ቤተሰቤ ጋር ብር እንድትልክ ነው ሳውዲ ነው ያለሁት እናንተ ጋር ትራንስፈር እንዲያደርግ ለሰው ልንገርና እነሱ አድርጉልህና አንተ ደግሞ ለነሱ ታስገባለህ ምናምን አለችኝ። እኔ ደግሞ ሰላም አለይኩም ስላለች ሙስሊም መስላኝ እሺ ምናምን አልኳት። አማናት ታደርስልኛለህ ምናምን ብላ ያዋቴ ስላረገችኝ እኔ የራሴን እንጂ የሷን ምንም አላሰብኩም። እሺ አልኳትና አስገባው ከአካውንቴ ላኩላት። አካውንቴን ከላኩኝ በኋላ ይሄው 20 ሺህ ብር ገብቷል። አሁን 5 ሺህ ብር በዚህኛው አካውንት ላክ ብላ የሆነ አካውንት ላከችልኝ። ከዛ አካውንቱ ላይ ልልክ ስገባ ብሩ አልገባም ነበረ። ከዛ ቴሌግራም ላይ ገባውና አይ ብሩ አልገባም ምናምን አልኳት። በቃ በአዘር ባንክ ነው ምናምን የተላከው ለዛ ነው እምቢ ያለ ምናምን አለችኝ። እና መብቴው ምንድነው ስላት በቃ ከራስ ላክ ሲገባል ደግሞ አንተ ተወስደዋለህ አለችኝ። እኔ ብር የለኝም ምናምን ብዬ ያው ያለችኝ ብር በስክሪንሾት አድርጌ አላኩላት። ውይ ታዲያ እንዴት እናድርግ ምናምን አለችኝ። ቤተሰብ ታሞ ነው እንደዚህ ምናምን ሆስፒታል ናቸው ምናምን ብላ ዋቴ ያረገች ሱብሃንአላህ። ከዛ እኔ ደግሞ ሴሪየሷን መስሎኝ እሺ በቃ ከሰው ምናምን ብዬ ግን በዚህ መሀል ያው ተጠራጠርኩ። ዝም ብዬ ሪሲቱ ያው ትክክል ነው መስሎኝ እንዴት እስካሁን አልገባም ብዬ በሰከንድ መሀል በየደቂቃው ነው የምጠይቀኝ ገባ አስገባ ምናምን አላሁ አክበር አጣደፈች። ከዛ ቆይ ጠብቂኝ አሁን ሌሊት ነው ሱሁር ሲነሱ ነግሬያቸው እንትን ይላል እሺ አልኳት። እሺ ተባብለን ከዛ በኋላ በጣም የሚያሳዝነው ምን እንደሆነ ታውቃላችሁ? ብር ላክላቸው በቃ ተበደረ ምናምን አለች እንጂ እኔ ጥርጥር አረኩና ቆይስ ብዬ ጂሚኒ ላይ ወሰድኩና እንትኑን ቼክ አረኩት። ይሄ ሪሲት ትክክል ነው ትክክል አይደለም የሚለውን ማለት ነው። ሲታይ በቃ ምንም እንትን የለውም ውሸት ነው ኤዲቲንግ ተሰርቶ ነው እና ስህተት ነው አለኝ። 3 ነጥቦች ነው እዚህ ጋር ኮምፕሊት የሚለው ቃሉ ራሱ በትክክል አልተጻፈም። አንድ የትኛውን ባንክ እንደዚህ አይነት ስህተት አይሳሳትም። ሁለተኛ ደግሞ ዲቢትድ የሚለውን ትክክል አይደለም። እዚህ ጋር DEBITED ነው የሚጻፈው እዚህ ጋር ትክክል አይደለም። እዚህ ጋር ደግሞ ፌብሩዋሪ የሚለው አለ አይደለም ፌብሩዋሪ 25 27 እሱ ጋርም ደግሞ በጣም ብዙ ዝርዝሮችን ሲዘረዝርልኝ ወስጄ ይሄ ሪሲት እኮ ትክክል አይደለም እንደዚህ ነው ብዬ ሙሉን ኮፒ አድርግቼ ላኩላት። ከላኩላት በኋላ በቃ ልጁን ጠይቀዋለሁ እስቲ ምናምን አለችኝና እሺ ጠይቀውና አስተካክል አልኳት። ምን ታደርገኛለች? ብሎክ ቴክስቶችን በሙሉ አጠፋፍታ ብሎክ አደረገችኝ። በጣም ነው የገረመኝ እና እንዳትበሉ ብር ተልኮላችሁ አሁን ንግድ ላይም ሊሆን ይችላል የሆነ እቃ ገዝታችሁ ወሽጣችሁ ምናምን ትራንስፈር አድርግቻለሁ ይሄው ምናምን የሚሉ ሰዎች ቼክ አድርጉ። በደንብ ጥንቃቄ ስለሚፈልግ ነው። ለሚጠቅመው ሰው ሼር አድርጉለት። ሰላም አለይኩም።